ኢብራሂም ጁማ በሰላም ከ1447 ዓመተ ሂጅራ ሐጅ ጉዞ በሰላም በደስታ ስለመጡልን ዛሬ ፕሮግራማችን አስመልክቶ ዘንድሮ ኢትዮጵያ በስኬት ያጠናቀቀች ሐጇን ፕሮግራም ስላጠናቀቃ የላይ መንግስት ስለሆነችበትን ፕሮግራም ምክንያት በማድረግ ይህንን ፕሮግራም ፕሬዝዳንታችን ለመቀበል የተዘጋጀ ፕሮግራም ነው። ስለዚህ መላው የኢትዮጵያ ሙስሊሞች የኢትዮጵያ ሕዝብ እንኳን ደስ አላችሁ፣ እንኳን ደስ አለን። ስለዚህ ፕሬዝዳንታችን በሰላም ስለገቡልን አልሐምዱሊላህ እንኳን ሰላም ገቡ እንላለን። በራሴና በኢትዮጵያ እስልምና ተከታዮች ቤተሰብ አላህን እያመሰገን ኢንሻአላሁ ተዓላ እዛ የነበረውን ሂደት ደስታቸውን እንዲያካፍሉን የተወሰነ ደቂቃ ወስደው እኛንም ሊያበስሩን መሀላችን ተገኝተዋል። ስለዚህ ከልብ እናመሰግናለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሳይመስለው ቤቱ ሆኖ ኦንላይን ከፍሎ ለበረራ ብቻ ቦሌ ላይ ሲገኝ ብዙ ሰዎች ናቸው። እውነት ነው ወይ? መዝግበናል ተብያለሁ።
የነበረው ስቃይና እንግዲህ ተመልሰን ስናየው ተናግሮም ተወርቶም ተዘክሮም ጫፍ የማይደረስበት ፈተና ውስጥ አልፈና አሳለፍን። ያ ፈተና ሁሉ ዛሬ ቀርቶ በሀገራችን ያያችሁ ከመጅልስም ሆነ ከህጅ ኮሚቴ ጋር ሰው ሳይገናኝ ቀጥታ ወደ አየር መንገድ አየር ማረፊያ ኤርፖርት አርጎ በዛው በሩ ሰው የሚገናኘው የት ነው? መዲና ላይ እና መካ ላይ ነው። ይህንንም አላህ አሳይቶናል። ለዚህ ያበቃንን አላህ ሁሌ በየዓመቱ እየተሻሻለ ይመጣል። አምና እንደምታስታውሱት ሁሉም ሐጅ አድርጎ የመጣ ሰው ዘንድሮ የተለየ መስል ነበር። ያ ይቀጥላል ወይ አይቀጥልም የሚል እኛ እንደ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስጋታችን ነበር። አልሐምዱሊላህ ረብል ዓለሚን አላህ ያንን ማስቀጠል ብቻ ሳይሆን ጨምሮልን ዛሬ የደረስንበት የዓለም አቀፍ የሙስሊም ምስጋና ተቀብለን የዓለም አቀፍ የሙስሊም እውቅና ተቀብለን ኢትዮጵያ መወለዷን በተለይ የኢትዮጵያ ሙስሊም መኖሩን የማያውቁ የዓለም ሙስሊሞች ሁሉ ለካ ኢትዮጵያ ውስጥ ሙስሊም አለ፣ ለካ ኢትዮጵያ የምትባል ሀገር አለ ብለው ከ160 በላይ የሚሆኑ ሀገር በተሳተፈበት ዛሬ እውቅና አግኝተን ያንን የመሰለ የወርቅ ሸልመን እውቅና አግኝተን ስንበቃ ድሮ የት ነበርን? ዛሬስ ምን ላይ ነን? ለወደፊትሳ ምንድን ነው የሚጠብቀን የሚለውን ግንዛቤ የሚያስጨብጠን ሁኔታ ሆኖ አይተናል። ስለዚህ የተደረገው ውጣ ውረድ ቀላል ባይሆንም እንደዛም ሆኖ ሙሉ ለሙሉ ህዝቦቻችን ተረድቶ ምንም እንግልት ሳይደርስባቸው በዚህ ደረጃ ደርሷል ማለት ይከብዳል። ለምን? አንድ የነቢያችን ሐዲስ ወደ ኋላ ተመልሰን ማስጠንቀቅ ግድ ይሆናል። ነቢያችን ሰለላሁ ዐለይሂ ወሰለም ሰፈሩ ቂጥዐቱ ሚነል ዐዛብ ጉዞ የወጣ ሰው በፍጹም ያለምንም እንግልት ተዝናንቼ ወጥቼ ተዝናንቼ ተመልሼ ቤቴ እገባለሁ የሚል የነቢያችን ሐዲስ ሰለላሁ ዐለይሂ ወሰለም ማፋለስ ይሆናልና ሌላ ቀርቶ ክላይ ሻንጣ ምድራለ ስገባ ስወጣ ስሄድ እዛ ስንገላታ ይህንን የሐጅ ጉዞ የሚያስተባብረው ውስጥ የማያውቀው ሰው ሐጅ ኮሚቴ ሊል ይችላል። ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ነው ሊል ይችላል። ያ የሐጅ ስራ ራሱ የሳውዲ ሐጅና ዑምራ ሚኒስትር በየዓመቱ በምንካፈለው ኮንፈረንስ ላይ የሚያስተምረን በትንሹ 50 ዘርፍ አላቸው። ሐጅና ዑምራ የሚያስተናግዱ 50 ዘርፎች ተደማምረው ሐጅ ሚኒስትር ተብሎ የሚጠራ ሁሉም በመንግስት መዋቅር ውስጥ ያሉ ተሳትፎበት በዛ ድምር ነው የዛ ድምር ነው ውጤቱ የሐጅ ሚኒስትር ተብሎ የታወቀ። ምንም ዝርዝር ሳያስፈልግ ማንኛውም የመንግስት ስራ የሚሰራ እዛ ውስጥ እጁ የሌለ የለም።
ሺህ የሚቆጠሩ የጸጥታ ኃይሎች አሉ። እነሱ ባይኖሩ ሀጅ ይሄ ዓለም በሚሊዮን የሚቆጠር ዓለም ተሰብስቦ ተገናኝቶ በሰላም ይመለሳል ብሎ ማለት ምን ያህል እንደሚከብድ የሰው ስምርት እንዳያችሁ ሁሉ በየቦታው መንገዱ ተዘጋግቶ ውስጡ ተዘጋግቶ መስመር ተጠራይቶ ጥበቃው 24 ሰዓት ቆሞ ምንም ተብሎ ተወርቶ ያውቃል። ይህ ማለት የሁሉም ርብርብ ውጤት ነው ማለት ነው። የሁሉም ርብርብ ውጤት ዘንድሮ የተገኘው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የዓለም እውቅና የዳይመንድ ባንክ እውቅና ሽልማት የተገኘው በዚሁ አይነት ሴት ጀምሮ ከታች ከህዝበ ሙስሊሞቻችን ጀምሮ በተለይ ከዘንድሮ ምርጫ ጀምሮ ህዝቦቻችን በተረባረቡበትና መሪዎቻችን የሚመሩን እንመርጣለን ብሎ ቆርጦ ተነስቶ ታግሎ ባደረጉት ውጤት የመጣ መሆኑን መዘንጋት የለብንም። ከዛ አልፎ ተርፎ ታች እስልምና ጉዳዮች ከመስጊድ ጀምሮ በተደረገው ርብርብ የተገኘ ውጤት ነው። ከዛም አልፎ ተርፎ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስራ አስፈጻሚ ኮሚቴ በቅንነትና በቀናነት መመሪያውንና ፖሊሲ ከማውጣት ጀምሮ ባጀቱን አስቀድሞ ከህዝብ ሳይሰበስብ ከአለው ተበድሮም ይሁን ከአለው ከካዝናው አስቀድሞ በመላኩና በማመቻቸት ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስራ አስፈጻሚ ኮሚቴ ትልቁን ድርሻ የሚወስድ። ስለዚህ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሀጅና ኡምራ ዘርፍ ከዋና መሪያቸው ጀምሮ ሰራተኞች ሳይቀሩ ኢትዮጵያ እስልምና ጉዳዮች ስራ አስፈጻሚ ለዚህ ስራችን ነው ብሎ ምክትል ፕሬዝዳንቶቹ ሳይቀሩ እዛ ባደረጉት ርብርቦችና እልህ አስጨራሽ ትግል የመጣ ውጤት ነው። እንቅልፋቸው ሰው ሲተኛ እነሱ እንደማይተኙ ከ4 ሰዓት ልብስ ሳይቀይሩ በዛ በበረሃ ሲዘምቁ አይታችኋል። አረፋ ላይ ዶክተር መሐመድ ሳሌህ ኮፊያውን እንኳን አላደረገም። ኮፊያ ኢህራም አይደለም። ልብሱን እንደለበሰ ቀን የዋለበት ሌሊት ያደረበት ልብስ አንድ መሆኑን በአደባባይ ይታያል። ይህ ማለት እንደ ሻማ ለራሱ ተቃጥሎ ህዝቦቻችን ከአደጋ እናድን፣ ይህንን የተጣለብንን አደራ እንሸከም፣ ዳር እናደርስ በምን መጨረሻ ላይ አይታችኋል። የኢህራም ልብስ ሳይለብሱ ሐጅ ሳያደርጉ እንደዛ ሲታገሩ እባካችሁ በፋቃ ስሙ አደጋ ላይ ይወጣላችሁ ብዬ ምክር ስሰጣቸው ነበር። ይህ ሁሉ ውጤት የመጣ ከዚህ ውጤት ድምር ዑለማዎቻችን እዚህ ያሉ እዛ ከዚህ አሸኛ ጀምሮ ትምህርት በመስጠት ዶራ ስልጠና ከመስጠት ጀምሮ እዛ የሄዱት ዑለማዎቻችን ስራቸውን ተከፋፍሎ በየቤቱ ቀንና ሌሊት ዞሮ ሲያስተምሩ ሲያስረዱ የነበረ ይሄ ማለት የሁሉም ትግል ውጤት እንደሆነ በተግባር የሚያሳይ የአንድ ዘርፍ የአንድ ተቋም ማለት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ውጤት ብቻ አይደለም። የኢትዮጵያ ሙስሊሞች ውጤት ድሉም እድሉም ለኢትዮጵያ ሙስሊም ህብረተሰብ ነውና ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር
ቤትን ጨምሮ የኢትዮጵያ ሕዝበ ሙስሊም እንዲሁም የኢትዮጵያ ሙስሊሞች የዑለማ ጉባኤ ለዚህ ድል ስለበቃችሁ ድሉም እድሉም የእናንተ ስለሆነ እንኳን ደስ አላችሁ ለማለት እወዳለሁ። እንኳን ለዚህ አበቃችሁ ለማለት እወዳለሁ። መብሩክ አለይኩም ለማለት እወዳለሁ። ድሉም እድሉም ለኢትዮጵያ ሙስሊም ህብረተሰብ መሆኑን በዚህ አጋጣሚ ክሬዲት የሚወስደው ኢትዮጵያ ሙስሊም አልፎም ተርፎ የኢትዮጵያ የሁሉም ሃይማኖት ተቋማትና የኢትዮጵያ ዜጋ ራሱን ስሙን ከፍ ያደረገበት ስሙን ያስጠራበት ውጤት ስለሆነ ድሉም እድሉም ለኢትዮጵያ ስለሆነ ኢትዮጵያውያኖች ሁላችሁም እንኳን ደስ አላችሁ፣ እንኳን ደስ አለን፣ እንኳን በዚህ አበቃ እያልኩኝ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስራ አስፈጻሚ ኮሚቴ እዚህም ሆኖ እዛም ስራ ተከፋፍሎ ድርሻዬ ነው ስራዬ ነው ብሎ ሳይወስድ ጊዜ ሳይሰጥ እየሰራና እያሳየ ያለ ለወደፊት ኢንሻአላሁ ተዓላ ተስፋ የሚያጎናጽፍ መሆኑን የሚያሳይ ነውና እዚህም የቀራችሁ እዛም የተረባረባችሁ በጋራ በመስራታችሁ በመናበብ በመነጋገር በመወያየት ምንም እንቅፋት ሳይኖር በኮሚቴዎቻችን መካከል በዚህ በመሳካቱ ደግሜ ደጋግሜ ለኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንኳን ለዚህ ያበቃችሁ፣ እንኳን ለዚህ ያደረሳችሁ። በቀጣዩ ደግሞ በዚህ ሳትታለሉ ጠንክራችሁ ከዚህ የተሻለ ውጤት በየዓመቱ እንድታመጡና ከተገኙ ክፍተቶች ሙሉ ለሙሉ ክፍተቶች ችግሮች የሉም ማለት በፍጹም አይቻልምና ተናገርኩኝ። ከተገኙት ክፍተቶች ደግሞ ትምህርት ወስዳችሁ የምናሻሽል መሆኑን በዚህ አጋጣሚ ለመግለጽ እወዳለሁ። ስላዳመጣችሁኝ ስላደረጋችሁልኝ ለእኔ ሳይሆን ለራሳችሁ የተደረገው አቀባበልና ደማቅ አቀባበል ከስራ አስፈጻሚ አመራሮች ከከፍተኛ አመራሮች ጀምሮ ዑለማ ጉባኤ እና ሰራተኞች ያላችሁ ለራሳችሁ ያደረጋችሁ ቀበላችሁ እያልኩኝ ንግግሬን በዚህ ሲያበቃ ሀገራችን የሰላም የዱላ የልማት የብልጽግና አላህ ያድርግልን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱህ።